ሰላም ጤና ይስጥልኝ። እንዴት ናችሁ? ሁላችሁንም ሰላም እላለሁኝ። በዚህ ቪዲዮ የማቴዎስ ወንጌል ምዕራፍ 1ና 2ን እናጠናለን። እስከ መጨረሻው ድረስ እንድታዳምጡት እጋብዛችኋለሁ። የማቴዎስ ወንጌል በመጽሐፍ ቅዱስ ውስጥ በአዲስ ኪዳን የምናገኘው የመጀመሪያው መጽሐፍ ነው። የማቴዎስ ወንጌል ምዕራፍ 1 25 ቁጥሮች ሲኖሩት ምዕራፍ 2 ደግሞ 23 ቁጥሮች አሉት። እነዚህን ሁለት ምዕራፎች በዚህ ቪዲዮ አጠር አድርገን ለማጥናት እንሞክራለን። የማቴዎስ ወንጌል ምዕራፍ 1 እስከ 16 ድረስ ያሉትን ቁጥሮች በምናነብበት ጊዜ ስለ ኢየሱስ ክርስቶስ ትውልድ እናገኛለን። በእነዚህም ቁጥሮች ያዕቆብ ዮሴፍን እንደወለደ እንዲሁም ድንግል ማርያም የዮሴፍ እጮኛ እንደነበረች እናገኛለን። ምዕራፍ 1 ቁጥር 17 ላይ ስለ ትውልድ ሐረግ እናነባለን። በዚህም ትውልድ ሁሉ ከአብርሃም እስከ ዳዊት 14 ትውልድ እንደሆኑ፣ ከዳዊት እስከ ባቢሎን ምርኮ 14 ትውልድ እንደሆኑ፣ እንዲሁም ከባቢሎን ምርኮ እስከ ክርስቶስ ድረስ 14 ትውልድ እንደሆኑ እናገኛለን። ምዕራፍ 1 ከቁጥር 18 እስከ 25 ድረስ ያሉትን ቁጥሮች ስናነብ ስለ ኢየሱስ ክርስቶስ ልደት እናገኛለን። በእነዚህም ቁጥሮች ድንግል ማርያም ለዮሴፍ የታጨች እጮኛው እንደሆነች፣ የጌታ መልአክ ለዮሴፍ ተገልጦለት ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ እንዳለው፣ በተጨማሪም ዮሴፍ የበኩር ልጇን እስክትወልድ ድረስ ማርያምን እንዳልነካት እናገኛለን። በተጨማሪም አማኑኤል ማለት እግዚአብሔር ከእኛ ጋር ማለት እንደሆነ በዚሁ ክፍል እናገኛለን። በመጨረሻም ምዕራፍ 2ን ስናነብ ምዕራፍ 2 ከቁጥር 1 ጀምሮ እስከ 23 ድረስ ያሉትን ቁጥሮች ስናነብ ሰብአ ሰገል ወደ ኢየሱስ እንደመጡ እናገኛለን። በእነዚህም ቁጥሮች ኢየሱስ ክርስቶስ በይሁዳ ቤተልሔም በሄሮድስ ዘመን እንደተወለደ፣ ሰብአ ሰገል ለኢየሱስ ክርስቶስ ሊሰግዱለት እንደመጡ፣ መጥተውም ከእናቱ ከድንግል ማርያም ጋር እንዳዩት፣ ወድቀውም ለኢየሱስ ክርስቶስ እንደሰገዱለት፣ ስጦታንም እንዳቀረቡለት በዚሁ ክፍል እናነባለን። በዚሁ ክፍል ተጨማሪ የምናገኘው ልጄን ከግብፅ ጠራሁት የተባለው ትንቢት እንዲፈጸም ወደ ግብፅ ሀገር እንደሄዱ፣ እንዲሁም ናዝራዊ ይባላል የተባለው ትንቢት ይፈጸም ዘንድ ወደ ናዝሬት ከተማ እንደሄዱ እናነባለን። በአጠቃላይ የማቴዎስ ወንጌል ምዕራፍ 1ና 2ን በምናጠናበት ጊዜ እነዚህን ትምህርቶችን እናገኛለን። እስከ መጨረሻው ድረስ እንዳዳመጣችሁት ተስፋ አደርጋለሁኝ። እናንተም የማቴዎስ ወንጌል ምዕራፍ 1ና 2ን ስታነቡ ጥያቄ የፈጠረባችሁ ነገር ካለ ኮሜንት ላይ አስቀምጡልኝ። ከምዕራፍ 3 እስከ 4 ድረስ ያሉትን በሚቀጥለው ቪዲዮ እናጠናለን። እስከዛው በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ የዩቲዩብ ቻናል አዲስ የሆናችሁ በሙሉ ድጋሚ እንድንገናኝ ሰብስክራይብ በማድረግ ቤተሰብ ሁኑ። አመሰግናለሁኝ።